ሰላም ተካሰመረ ነኝ። በ10ኛ ክፍል ሂሳብ ምዕራፍ 1 በሁለተኛው ክፍል ቪዲዮ ተገናኝተናል። በዚህ ቪዲዮ አንደኛ ሪሌሽናችን በኢኒኳሊቲ መልክ ሲሰጠን እንዴት ግራፉ መስራት እንደምንችል እናያለን። ሁለተኛ ሁለት ኢኒኳሊቲዎች አንድ ላይ ከተሰጡን ግራፍ በመፈለግ እንዴት ሼር ማድረግ እንዳለብን እናያለን። ይህ ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ካላችሁ ቻናላችንን ሰብስክራይብ በማድረግ ጀምሩት። እሺ ግራፍ ኦፍ ሪሌሽን ምንድነው የሚለውን በደንብ እናያለን። እዚህ ጋር ምንድነው sketch the graph of relation such that y equal x የሚባል ሪሌሽን ተሰጥቶናል። የዚህኛውን ግራፍ ለመስራት መጀመሪያ የሚጠበቅብን ምንድነው y እና x ኢንተርሴፕት መፈለግ ነው። እዚህ ጋር y equal x ነው። ስለዚህ x ኢንተርሴፕቱን ለመፈለግ y 0 እናደርጋለን። በተቃራኒው y ኢንተርሴፕት ለመፈለግም ደግሞ x-ን 0 ማድረጋችንን ግድ ይለናል። y equal x ነው። ስለዚህ x equal 0 ነው። ስለዚህ x ኢንተርሴፕቱ 0 ነው። y equal x y ኢንተርሴፕቱ 0 ነው። ስለዚህ በ0,0 ነው የሚያልፈው ማለት ነው። ስለዚህ ምንድነው x y ኮኦርዲኔት ፕሌናችን ይሄን ይመስላል። እኛውን ነምበሮቹን ሰጠናቸው። ስለዚህ x ኢንተርሴፕቱ 0 ነው፣ y ኢንተርሴፕቱም 0 ነው። ስለዚህ በ0,0 ግራፋችን ልክ እንደዚህ ይሆናል ማለት ነው። ግራፍ ኦፍ ኢኒኳሊቲ ነው። ኢኒኳሊቲ ቢሰጠን የኢኒኳሊቲዎቹ ግራፍ ደግሞ ምን ይመስላል የሚለው አሁን የምናየው ይሆናል ማለት ነው። ስለዚህ ምንድነው use a solid line if the relating inequalities are less than or equal to or greater than or equal to። ስለዚህ ምንድነው ኢኒኳሊቲው በሌስ ዛን ኦር ኢኳል ቱ ወይ ደግሞ በግሬተር ዛን ኦር ኢኳል ቱ የተያዘ ከሆነ ላይኑ ሶሊድ ነው የሚሆነው። ካልሆነ ግን በሌስ ዛን ወይ ደግሞ በግሬተር ዛን ብቻ የተያዘ ከሆነ ግን ላይናችን ብሮክን ላይን ነው የሚሆነው። ማለት ቀጥ ያለ ሳይሆን ብሮክን የሆነ ላይን ይሆናል ነው። እዚህ ጋር አሁን ምንድነው እስከች አድርጎ ተብለናል። y greater than x ተሰጥቶናል። መጀመሪያ x እና y ኢንተርሴፕት መፈለግ አለብን። ስለዚህ እንደተለመደው x ኢንተርሴፕት ለመፈለግ ምን እናደርጋለን? y 0 ነው የምናደርገው። ስለዚህ x ኢንተርሴፕቱ 0 ነው። y ኢንተርሴፕት ለመፈለግ ደግሞ እንደተለመደው x-ን 0 እናደርጋለን። አሁንም y ኢንተርሴፕቱ 0 ነው። ስለዚህ xy ኮኦርዲኔት ፕሌናችንን እናስቀምጥና ግራፋችን በ0,0 እንደሚያልፍ እርግጠኞች ነን። ነገር ግን y greater than x ስለሚል greater than ብቻ ስለሆነ or equal to ስለሌለው ላይኑ ሶሊድ ሳይሆን ብሮክን ላይን ነው የሚሆነው። ልክ እንደዚህ አይነት ብሮክን ላይን ይሆናል። ላይናችን ብሮክን ነው። ኢኩዌሽኑ ደግሞ ኢኒኳሊቲ ነው። ስለዚህ መልሳችን እዚህ ላይን ላይ አይደለም የሚለው። ይሄ ላይንን ሳያጠቃልል ከላይኑ ግሬተር ዛን ነው አይደለ? ስለዚህ ከላይኑ ወደ ላይ ይሄ ፓርት ነው መልሳችን ማለት ነው። ልክ እንደዚህ ሼድ እናደርገዋለን ማለት ነው። sketch the graph of relation such that y less than x plus 2 ተሰጥቶናል እዚህ ጋር። ሁሉ ጊዜ መጀመሪያ ምንድነው የምናደርገው የx plus 2 x and y ኢንተርሴፕት መፈለግ አለብን። x ኢንተርሴፕታችንን ስንፈልግ y 0 እናደርጋለን። 0 equal x plus 2 ይሆናል። x to the left side በሚያልፍበት ጊዜ minus x equal 2 ነው። x ኢንተርሴፕታችንን minus ይሆናል ማለት ነው። ቀጣይ የምናደርገው ምንድነው y ኢንተርሴፕት ነው የምንፈልገው። ስለዚህ y equal x plus 2 ነው። y 0 plus 2 ለምን በx ቦታ 0 መተካት ነው። ምን ለመፈለግ y ኢንተርሴፕት እንፈልግ። ስለዚህ y ኢንተርሴፕታችን ደግሞ 2 ነው። ስለዚህ በx -2 ላይ y ደግሞ 2 ላይ ክሮስ አድርጎ የሚያልፍ ምን አለን ማለት ነው? ላይን አለን። አሁን xy ኮኦርዲኔት ፕሌናችን ልክ እንደዚህ እናስቀምጠውና ስለዚህ use a line y less than or equal to x ስለሆነ use a solid line እንጠቀማለን። ምክንያታችን ምንድነው? less than or equal to ስለሆነ ስለዚህ ላይናችን በ-2 እና በ2 ልክ እንደዚህ የሚያልፍ ላይን ይሆናል። ስለዚህ መልሳችን ይሄኛው ላይንም ጭምር ያካትተዋል። ነገር ግን ከዚህ ላይን ወደ ታች ነው less than or equal to። ስለዚህ መልሳችን ምን ያህል ማለት ነው? ከዚህ ላይን ጀምሮ ወደ ታች ያሉት እንዳለ እንደዚህ ሼድ እናደርገዋለን። ይሄ ነው መልሳችን right? Okay. እሺ ኤክሰርሳይዝ 1.6 ደግሞ እስኪ እንየው። ምንድነው የሚለን? sketch the graph of relation such that y less than minus x plus 7 የሚባል ሪሌሽን ተሰጥቶናል።
ሶ ይሄኛውን ግራፉን ለመስራት መጀመሪያውኑ x እና y ኢንተርሴፕቱ መፈለግ ይኖርብናል። ስለዚህ x ኢንተርሴፕት ለመፈለግ y እኩል ይሆናል -x + 7 ስለዚህ ምን እናደርጋለን በy ቦታ 0 መተካት ነው -x + 7 ሶ x ወደ ሌፍት ሲሄድ -x የነበረው x ይሆንና x ኢንተርሴፕታችንን 7 ነው ማለት ነው። y ኢንተርሴፕት ለመፈለግ x ን 0 እናደርጋለን ስለዚህ y እኩል ይሆናል 0 + 7 the same thing y ኢንተርሴፕታችንም 7 ነው ማለት ነው። አሁን x እና y ኢንተርሴፕት ስላገኘን ላይናችንን ድሮ ማድረግ እንችላለን። ሶ እዚህ ጋር xy ኮኦርዲኔት ፕሌን አለን። ስለዚህ ምንድነው ናምበሮቹን እንደዚህ እናስቀምጣቸውና x 7 ላይ ወይም 7 ላይ ነገር ግን ይሄኛው ኢኒኳሊቲው ሌዛን ብቻ ስለሆነ ላይናችን ብሮክን ይሆናል ማለት ነው። ይሄን ብሮክን ላይን ካስቀመጥን በኋላ ግን ሌዛን የሚለው ወዴት ነው ሸድ የምናደርገው ወደ ላይ ነው ወደ ታች ነው የሚለው ምናልባት ግራ የሚያጋባችሁ ተማሪዎች ካላችሁ ከዚህኛው ላይን በታች በኩልና በላይ በኩል አንድ ፖይንት በመውሰድ ቴስት ማድረግ እንችላለን። ለምሳሌ ይሄኛው ፖይንት ልውሰድ። ይሄ ፖይንት ማለት 4,4 ነው። ይሄ ፖይንት የወሰድኩት ፖይንት እውነት የሚያደርግልኝ ከሆነ ከዚህኛው ላይን ወደ ላይ ነው ሸድ ማድረገው ማለት ነው። ይሄ ፖይንት ያለበትን ፓርት ሸድ እናደርገዋለን ማለት ነው። አሁን ኢኩዌሽናችን ምንድነው የሚለው y (-x + 7 አይደል 4,4ን እዚህ ኢኩዌሽን ላይ እየተካን እውነት ነው ወይስ አይደለም ቼክ እናድርግ። y (-x + 7 ነው። እሺ y 4 ነው xም 4 ነው ተካ ነው። እዚህ 4 (-4 + 7 -4 + 7 ምንድነው የሚሆነው 3 አይደል 4 (3 4ስ 4 ከ3 ሳይንስ ስለዚህ ከዚህኛው ብሮክን ላይን ወደ ላይ ያለው እቺን አሁን የሆነ ሳምዌር ላይ የሆነ ፖይንት የወሰድንበት ፖይንት የመልሳችን አካል አይደለም። ስለዚህ አሁን እርግጠኞች ነን ሸድ የምናደርገው ወደ ታች በኩል ነው ማለት ነው። ግን ቼክ ለማድረግ ሌላ ፖይንት እንወስድ ነው ይሄኛው ፖይንት ይሄ ፖይንት ደግሞ 3,3 አይደል ቼክ እናድርገው y (-x + 7 ነው 3 (-3 + 7 3 (4 yes true ስለዚህ እኛ ሸድ የምናደርገው ወደ ታች በኩል ነው። ሶ መልሳችን ይሄ ፓርት ይሆናል ማለት ነው። እንደዚህ ሸድ እናደርግ። ቢ ላይ ደግሞ ምንድነው sketch the graph of relation such that y < 3x - 4 ነው የተሰጠን። ሶ ሁሉ ጊዜ መጀመሪያ x እና y ኢንተርሴፕት መፈለግ አለብን። ስለዚህ y ኢንተርሴፕቱ x ኢንተርሴፕቱ መፈለግ ግድ ስለሚለን x ኢንተርሴፕት ስንፈልግ y 0 መስጠት ነው። 0 እኩል ይሆናል 3x - 4 3x የሚለው ወደ ሌፍት ሲሻገር -3x እኩል ይሆናል -4 ኦቨር -3 ኦቨር -3 ስናደርገው x ኢንተርሴፕታችን 4/3 ነው። በጣም ጥሩ y እኩል ይሆናል 3x - 4 ነው። ሶ y እኩል ይሆናል 0 - 4 ስለዚህ y ኢንተርሴፕታችን ደግሞ -4 አሁን x እና y ኢንተርሴፕታችንን አግኝተናል። xy ኮኦርዲኔት ፕሌን ማስቀመጥ እንችላለን። here we have xy ኮኦርዲኔት ፕሌናችን ይሄን ይመስላል። እዚህ ጋር use a solid line ነው ምንጠቀመው solid line ለምን ምክንያቱም ሌዛን ወልቋልቱ ስለሆነ ስለዚህ at x 1 point something ወይ ደግሞ 4/3 እና y - 4ን ክሮስ አድርጎ የሚያልፍ solid ላይንን ድሮው እናደርጋለን። ልክ እንደዚህ ኔክስት የምናደርገው ምንድነው ከዚህ ላይን ወደ ግራ ወይስ ወደ ቀኝ ወዴት ነው ሸድ የምናደርገው የሚለው ይሄኛው ኢኩዌሽናችንን እውነት ሊያደርግልን የሚችል ፖይንት ሁለቱም ቦታ እንወስዳለን። እውነት ያደረገውን ሸድ እናደርጋለን። ለምሳሌ እዚህ ጋር አንድ ፖይንት እንወስድ 1,1 ነው አይደል ይሄ ፖይንት እስኪ ቼክ እናድርገው። ኢኩዌሽናችን y <= 3x - 4 ነው። ስለዚህ እቺ ፖይንት እንተካ በy ቦታም 1 በx ቦታም 1 አይደል 1 3 times 1 - 4 ስለዚህ y <= 3 - 4 አይደል y <= -1 አንድ ከ-1 የሚያንስ ወይም እኩል የሚሆን ነው እንዴ ፎልስ ስለዚህ እቺ ፖይንት የወሰንበትን ፓርት ወይ ደግሞ ከላይናችን ወደ ሌፍት ሳይድ ያለው ፓርት የመልሳችን አካል አይደለም ሸድ አናደርገው ኦፍ ኮርስ አሁን ግልጽ ነው ሸድ ብናደርገው ወደ ራይት ነው ማለት ነው ግን ቼክ ኢት እስኪ ይሄን ፓርት ነው ሰይ የተመቸኝ ፖይንት እዚህ ጋር ነው የወሰድኩት 2,-1 ነው የወሰድኩት ስለዚህ y <= 3x - 4 ነው ስለዚህ በy ቦታ -1 ነው አይደል -1 <= 3 times 2 - 4 -1 <= 6 - 4 -1 <= 2 አይደል ትሩ እውነት ነው
ስለዚህ ሼድ የምናደርገው ከላይናችን ቱ ዘ ራይት ሳይድ ያለው ይሄ ነው ማለት ነው ራይት እሺ ሲ ጋር ደግሞ እንምጣ እዚህ ጋር y greater than or equal to 2x plus 5 የሚባል ኢንኢኳሊቲ ተሰጥቶናል የዚህኛው ኢንኢኳሊቲ ግራፉ ስኬች እንድናደርግ ነው የሚፈልገው ኦኬ መጀመሪያ x እና y ኢንተርሴፕቱ መፈለግ ግድ ይለናል ስለዚህ x ኢንተርሴፕቱ እና y ኢንተርሴፕቱ እንፈልጋለን x ኢንተርሴፕት ስንፈልግ y ን 0 ነው የምናደርገው ይሄው y equal to x plus 5 ኢንኢኳሊቲ ወደ ኢኳሊቲ ነው የምንቀይረው ስለዚህ አሁን በy ቦታ 0 መተካት ነው 0 equal to x plus 5 ይሆናል ሶ 2x የሚለው ወደ ሌፍት ስወስደው ምን ይሆናል ኔጌቲቭ ይሆናል -2x equal to 5 ይሆንልናል ሶ ኦቨር -2 ስናደርገው x ኢንተርሴፕታችን -5/2 ነው ማለት ነው ኔክስት ደግሞ y ኢንተርሴፕት ነው የምንፈልገው y equal to x plus 5 ነው y ኢንተርሴፕት ለመፈለግ ደግሞ x ን 0 ማድረግም አይደል ስለዚህ ምን እናደርጋለን y equal to times 0 plus 5 እናደርጋለን ሶ y ኢንተርሴፕታችንን 5 ይሆናል ማለት ነው አሁን x ኢንተርሴፕት አግኝተናል y ኢንተርሴፕት አግኝተናል ስለዚህ ላይናችን በየት በኩል አልፎ መሄድ እንደሚችል አወቅን ማለት ነው x y ኮኦርዲኔት ፕሌኑን ማስቀመጥ እንችላለን አሁን ኦኬ ልክ እንደዚህ አስቀመጥን አሁን የተሰጠን ኢንኢኳሊቲ greater than or equal to ስለሆነ or equal to የሚል ስላለው ላይናችን ደግሞ ብሮከን ሳይሆን ሶሊድ ላይን መሆኑ ደግሞ ጭምር አወቅን ማለት ነው በምን ምክንያት or equal to ስላለ ስለዚህ -5/2 ማለት ኔጌቲቭ 2.5 ነው አይደል ስለዚህ በእነዚህ ሁለት ያገኘናቸው የx እና የy ኢንተርሴፕቶችን ክሮስ አድርገው የሚያልፍ ሶሊድ ላይን ይሄው ድራው አደረግን ኔክስት የሚቀረን ኢንኢኳሊቲ ስለሆነ ወይም ወደ ሌፍት ወይም ደግሞ ወደ ራይት ሳይድ ሼድ እናደርጋለን የትኛው ፓርት ነው የመልሳችን አካል የሚሆነው ይኛውን ላይን አካቶ የመልሳችን አካል የሚሆነው የትኛው ፓርት ነው የሚለው ደግሞ ለማወቅ እስኪ የሆነ ፖይንት እንውሰድ ለምሳሌ እዚህ ፖይንት አንድ ፖይንት ወሰድንና ቼክ እናድርግ ኢንኢኳሊቲ ትክክል ካደረገው ወደዚህ ይህን ፖይንት የሚያካትተውን ፓርት ሼድ እናደርገዋለን ካልሆነ ግን መልሳችን ይህንን ፖይንት ማያካትተው ተቃራኒው ፓርት ነው ማለት ነው እቺ ፖይንት -1,1 ነች አይደል x -1 ነው y ደግሞ 1 ነው ኢንኢኳሊቲው ደግሞ y greater than or equal to 2x plus 5 እተካለሁ በy ቦታ 1 በx ቦታ -1 እንተካለን ስለዚህ 1 greater than or equal to 2 times -1 plus 5 ስናደርገው 1 greater than or equal to -3 plus 5 1 greater than or equal to 2 ይመጣል ይሄ ነገር ውሸት ነው ፎልስ ስለዚህ እቺ ፖይንት አንድ ፖይንት ነው የወሰነው ቼክ ለማድረግ ይበቃል እዚህ ኢናፍ በቃ አንድ ፖይንት ይህ ፖይንት የወሰነበት ፓርት ያ ማለት ከላይናችን ወደ ራይት ሳይድ ያለው ፓርት መልሳችን አይደል ኦብቪየስሊ መልሳችን ወደ ሌፍት ሳይድ ነው ሼድ የምናደርገው ግን እስኪ ቼክ ለማድረግ ከሌፍት ሳይድ ደግሞ አንድ ፖይንት ነው ሰጥ -3 ማለት ቼክ እናድርገው ስለዚህ አሁን ደግሞ በy ቦታ 2 በx ቦታ ደግሞ -3 እንተካለን 2 greater than or equal to 2 times -3 plus 5 ነው የሚሆነው 2 greater than or equal to -6 plus 5 so 2 greater than or equal to -1 ይመጣል 2 ከ-1 ይበልጣል ወይም እኩል ይሆናል yes true ነው ስለዚህ ቶታሊ መልሳችን አሁን ድራው ካደረግነው ላይን to the left side ያለው ፓርት ይሄኛው ፓርት ሼድ እናደርጋለን ዛት ቶታሊ ግራፋችን ይመስላል ማለት ነው በጣም አሪፍ ዲ ላይ ስንመጣ ደግሞ ምንድነው y greater than 5x minus 6 የሚባል ኢንኢኳሊቲ ተሰጥቶናል የዚህ ኢንኢኳሊቲ ሪሌሽን ግራፉን ድራው ለማድረግ ደግሞ ሁሉ ጊዜ እንደለመድነው ኢንኢኳሊቲው ወደ ኢኳሊቲ በመቀየር x እና y ኢንተርሴፕት እንፈልጋለን በጣም አሪፍ x ኢንተርሴፕት ስንፈልግ ደግሞ የy ቫልዩን 0 ማድረግ ነው በy ቦታ just 0 መተካት 5x - 6 ይሆናል ስለዚህ 5x ን ወደ ሌፍት ስንወስደው -5x ይሆናል -6 ይሆናል
ኦቨር -5 ስናደርገው ኔጌቲቭ በኔጌቲቭ ጣፋና 6/5 ይመጣል። ፓሲቭ ኤክስ ኢንተርሴፕታችን ማለት ነው። ዋይ ኢንተርሴፕታችን ስንፈልገው ደግሞ ምን ማድረግ ነው? ኤክስን 0 ማድረግ ነው። ዋይ እኩል ይሆናል 5 ታይምስ 0 በኤክስ ቦታ ጀስት 0 መጠቀም። ስለዚህ ምን ይሆንልናል? ዋይ ኢንተርሴፕታችን ኔጌቲቭ 6 ይሆናል። አሁን ኤክስ እና ዋይ ኢንተርሴፕትን አግኝተናል። ኢኒኳሊቲው ግሬተር ዛን ብቻ ነው። ላይናችን ብሮክን ላይን ነው። ስለዚህ ኤክስ ዋይ ኮኦርዲኔት ላይናችንን እንደዚህ ካስቀመጥን በኋላ 6/5 እና ዋይ ደግሞ -6 ላይ ክሮስ አድርገው የሚያልፍ ብሮክን ላይን ድራው ማድረግ እንችላለን ማለት ነው። አሁን የሚቀረን ይሄ ብሮክን ላይን ነው። ይህ ላይን የመልሳችን አካል አይደለም፣ አያካትትም። ነገር ግን ከዚህ ብሮክን ላይን ወደ ሌፍት ወይ ደግሞ ወደ ራይት ሼድ እናደርጋለን። መልሳችን ከዚህ ብሮክን ላይን to the left side or to the right side ነው። የትኛው ሳይድ ነው ትክክለኛው የመልሳችን አካል የሚለው ለማወቅ ከዚህ በፊት ስናደርገው እንደነበረው እስኪ አንድ ፖይንት ሳሙዌር ላይ ወስደን ቴስት እናድርግ። ይህን ፖይንት ብንወስድ 2, -1 ኢኒኳሊቲያችን ደግሞ ይኸው y greater than 5x minus 6 በተሰጠን ኢኒኳሊቲ እቺ የወሰድናት አንድ ፖይንት ለሳምፕል በy ቦታ -1 በx ቦታ ደግሞ 2 እየተካን እናደርጋለን። -1 greater than 5 times 2 minus 6 ነው የሚሆነው። -1 greater than 10 minus 6 so -1 greater than 4 ይለናል። -1 ከአራት ሊበልጥ አይችልም፣ ፎልስ ነው። so ከብሮክን ላይኑ to the right side ያለው ፓርት የመልሳችን አካል እንዳልሆነ አረጋግጠናል። obviously ወደ ሌፍት ነው ሼድ የምናደርገው፣ ግን እርግጠኞች ለመሆን አንድ ፖይንት እዚህ ጋር ወስደን ቼክ እናደርግ። a point -1, ነው። ኢኒኳሊቲያችን ደግሞ y greater than 5x minus 6 እዚህ የተሰጠን ኢኒኳሊቲ በy ቦታም -1 በx ቦታም -1 እየተካን ደግሞ እስኪ ቼክ እናድርግ። -1 greater than 5 times -1 ይሆናል። ስለዚህ -5 -6 -1 greater than -11 ነው የሚሆነው። ትክክል ነው። በኔጌቲቭ ጊዜ ትንሹ ቁጥር ነው ከትልቁ የሚበልጠው አይደል እንዴ? ስለዚህ obviously ግራፋችንን አሁን ይሄኛው ፓርት እንደዚህ ሼድ አደረገን ማለት ነው። this answer ነው። እስካሁን ያየነው ምንድነው? አንድ ኢኒኳሊቲ ተሰጥቶን የአንዱ ኢኒኳሊቲ ግራፍ ነው። ኔክስት የምናየው ደግሞ ሁለት ኢኒኳሊቲዎች ቱጌዘር አንድ ላይ ሲሰጡን ሁለቱ ኢኒኳሊቲዎችን የጋራ የሚያደርገውን ፖርሽን እየለየን ግራፉን ሼድ እናደርጋለን። ሲምፕል ነው በጣም። እዚህ ጋር ያለውን ኤግዛምፕል እንየው። draw the graph of relation ነው። find domain and range ጭምር ነው። የተሰጠን እንደከዚህ ቀደሙ አንድ ኢኒኳሊቲ ሳይሆን ሁለት ነው። y less than x የሚባል አንድ ኢኒኳሊቲ ያለን፣ y greater than -x plus 1 የሚባል ሌላ ኢኒኳሊቲ ያለን። ስለዚህ የሁለት ኢኒኳሊቲዎች ጥምር ነው ይሄ ጥያቄ። ስለዚህ አሁን ሁለት ጊዜ x እና y ኢንተርሴፕት ልንፈልግ ነው ማለት ነው። የy less than x መጀመሪያ፣ የy greater than -x plus 1 ኔክስት ሁለት ጊዜ x እና y ኢንተርሴፕት እንፈልጋለን። ለምን? ሁለት ኢኒኳሊቲ ስላለን። በጣም አሪፍ። የዚህኛው x እና y ኢንተርሴፕት ስንፈልግ የመጀመሪያው x ኢንተርሴፕት ማለት y-ን 0 ማድረግ ነው። y ኢንተርሴፕት ማለት x-ን 0 ማድረግ ነው። so y እኩል ይሆናል x የሚለውን y-ን 0 ስናደርግ 0 እኩል ይሆናል x። ስለዚህ x ኢንተርሴፕታችን 0 ነው። ኔክስት ደግሞ y እኩል ይሆናል x ነው። so y እኩል ይሆናል 0 ነው። በx ቦታ 0 ስናደርገው ሌላ ምንም ተጨማሪ ነገር የለውም። አሁንም y ኢንተርሴፕታችን 0 ነው። ስለዚህ 0,0 ወይ ደግሞ በኦሪጂን የሚያልፍ ነገር ግን ሌዛን ብቻ ስለሆነ የሆነ ብሮክን የሆነ ላይን ይኖረናል ማለት ነው። ኔክስት መጀመሪያ የy greater than -x plus 1ም x እና y ኢንተርሴፕት ደግሞ እንፈልግለት። ሰው እንደተለመደው y-ን 0 አድርገን x ኢንተርሴፕት እንፈልጋለን። ሰው እዚች ጋር ስንመጣ y እኩል ይሆናል -x plus 1 ነው ያለን አይደለ? ስለዚህ y እኩል ይሆናል -x plus 1 የሚለው ጋር ምን እናደርጋለን? y-ን 0 እንሰጠዋለን። -x ወደ ሌፍት በሚያልፍበት ጊዜ ፖዚቲቭ x 1 ይሆናል። ስለዚህ x ኢንተርሴፕታችንን 1 ነው ማለት ነው። y ኢንተርሴፕቱ ለመፈለግ x-ን 0 እናደርጋለን።
ስለዚህ y ኢንተርሴፕታችን ደግሞ 1 ነው ማለት ነው። አሁን የሁለቱም ኢኒኳሊቲዎች x and y ኢንተርሴፕትን አግኝተናል። የሚቀረን ግራፉ መሳል ነው። እሺ እንቀጥል። x y ኮኦርዲኔት ፕሌናችንን ይመስላል። ኦኬ y እኩል ይሆናል x አድርገን ልክ እንደዚህ x እና y ኢንተርሴፕቱ ፈልገን 0,0 ያገኘነው በኦሪጂኑ የሚያልፍ ብሮከን ላይን እንደዚህ ይኖረናል። ሌላኛው ደግሞ y እኩል ይሆናል -x + 1 አድርገን x እና y ኢንተርሴፕቱ ያገኘንለት ሌላ ብሮከን ላይን ልክ እንደዚህ ያልፋል ማለት ነው። ሶ ኔክስት የሚሆነው ደግሞ ሼድ ፓርታቸው መለየት ነው። የመጀመሪያው y <x ስለሚል ሼድ ፓርቱ እንደዚህ ወደ ታች ነው የሚሆነው። ሁለተኛው ደግሞ y (-x + 1 ስለሚል ግሬተር ዛን ደግሞ ሼድ ፓርቱ እንደዚህ ወደ ላይ ነው ማለት ነው። ሁለቱ ኢኒኳሊቲዎች ሼድ የሚሆኑት እንደዚህ ከሆነ ነገር ግን አሁን እኛ የሁለቱ ኢኒኳሊቲዎችን የጋራ የሆነ ፓርት ነው የምንፈልገው። ስለዚህ ሁለቱም የሚጋሩበት ፓርት ልክ እንደዚህ መረብ የሚመስል ፓርት የሰሩበት እቺ ፓርት ነች። ይሄው እዚህ ፓርት ላይ ነው የተገናኙት አይደል? ይሄው ሌላ ቦታ ላይ የየራሳቸው ነው ያላቸው። እዚች ፓርት ግን ሁለቱም ተገናኝተውባታል። ሶ የኛው የጋራ የሁለቱ ኢኒኳሊቲ የጋራ ፓርታችን ነው ማለት ነው። ስለዚህ ሼድ የምናደርጋት እቺ ፓርት ነች ማለት ነው። በቃ ይሄ ነው መልሳችን። ኔክስት ደግሞ ምንድነው ሬንጁና ዶሜኑ ፈልጉ ተብለናል። ኦብቪየስሊ ሬንጁ ኦሪል ነምበር ነው። ለምን ሬንጅ ማለት የዋይ ቫልዩ ማለት ስለሆነ ይሄኛው ግራፍ አሁን ስንሞክረው ይሄው ከዚህኛው ፖይንት ጀምሮ ሼድ ስናደርግ ይሄው እየሰፋ ነው የሚሄደው እንዳለ አይደል? ስለዚህ ቨርቲካሊ ከታች እስከ ላይ እንዳለ ያገኘዋል። የዋይ ቫልዩ ማለት ይሄ ቨርቲካሊ ያለው ላይን ነው። ስለዚህ ምንም አይነት ሊሚቴሽን የለውም። ሶ ሬንጁ ኦሪል ነምበር ነው። ዶሜናችን ለመፈለግ ግን ሁለቱ ኢኒኳሊቲዎችን ወደ ኢኳሊቲ በመቀየር ሁለቱ ላይኖችን ኢንተርሴክት የተደረጉባትን ፖይንት x, y መፈለግ ይኖርብናል። ስለዚህ y እኩል ይሆናል -x + 1 እና y እኩል ይሆናል x ነው። y እኩል ይሆናል y ያ ማለት ይሄኛው y ቀጥሎ ካለው y ጋር እኩል ነው። y ከy ጋር እኩል ነው። y ከy ጋር እኩል ነው ካለ -x + 1 ከx ጋር እኩል ነው ማለት ነው። ስለዚህ x ወደ ሌፍት ሳይድ ስንወስደው -x ይሆናል። -x -2x ይሆናል ማለት ነው። -2x እኩል ይሆናል -1 ሶ x 1/2 ነው half። ስለዚህ ምንድነው ማለት ነው x ከ1/2 ወደ ሌፍት ሳይድ ማለፍ አልቻለም። ይሄው በ0 እና በ1 መካከል ወይ ደግሞ በ1/2 ከ1/2 ጀምሮ ነው ግራፋችንን ወደ ራይት ሳይድ ሼድ ያደረግን። ይሄ ነው ኢንተርሴክት ያደረጉባት ፖይንት x 1/2። አንዱ ላይ ወስደን ደግሞ የy ቫልዩ ማግኘት እንችላለን። ለምሳሌ y እኩል ይሆናል x የሚለው ሲኖር y ደግሞ 1/2 ነው ማለት ነው። ስለዚህ አሁን ምን እያልን ነው? ሁለቱ ላይኖች ኢንተርሴክት የሚያደርጉት at 1/2, 1/2 ነው ማለት ነው። xም 1/2 yም 1/2 ላይ ነው ሁለቱም የተቆራረጡት ነው። የትኛይቱ ፖይንት ነች? እቺ ፖይንት እቺ ማለት ነው። እቺ ፖይንት 1/2, 1/2 ነች። ከዚች ፖይንት በኋላ ግራፋችንን ወደ ሌፍት ሳይድ ማለፍ አይችልም። በቃ የጀመረው ግራፉ የት ነው? እቺ ፖይንት ነው። ከዚህ ፖይንት ጀምሮ ወደ ራይት ነው የሚሄደው። ስለዚህ ኤክስን ከ1/2 ጀምሮ እንዳለ 2 3 4 እያለ እንዳለ ፖዚቲቮቹን ያገኛቸዋል። ነገር ግን ከ1/2 ጀምሮ ወደ ሌፍት ያሉት እነ 0 ኔጌቲቮቹ እንዳለ በሙሉ አያገኛቸውም። ስለዚህ ዶሜናችን ሪስትሪክት የሆነ ነው። ሶ አሁን ምን እናደርጋለን? ዶሜናችን ከ1/2 ጀምሮ እስከ ፖዚቲቭ ኢንፊኒቲ ነው ብለን እንደዚህ ማስቀመጥ እንችላለን። ካልሆነ x greater than 1/2 ማለትም እንችላለን ማለት ነው። ይሄን ይመስላል። ሌላ ኤግዛምፕል ደግሞ እዚህ ጋር ስናይ ምንድነው from the given graph find domain and range ነው። ሶ እዚህ ጋር ምንድነው xy ኮኦርዲኔት ፕሌን አለን። እዚህ ጋር ምንድነው የተሰጠን ግራፍ አለ ማለት ነው። እዚህ ጋር ግራፍ ተሰጥቶናል like this። ሶ ግራፋችን ተሰጥቶናል። አሁን ደግሞ በተቃራኒ ቅድም ሪሌሽን ተሰጥቶን ግራፉ ነበር የምንፈልገው። አሁን ደግሞ ግራፉ ተሰጥቶናል። ሶ ዶሜን እና ሬንጅ ፈልጉ ነው። ሶ እዚህ ጋር ምንድነው እኛ የምንረዳው ሁለቱ ግራፎች ኢንተርሴክት ያደረጉባት ፖይንት 4,4 ነው ተብለን ላይ ፖይንት ተሰጥቶናል።
ግራፉ ደግሞ በሁለቱ ላይኖች መካከል ነው ሼድ የተደረገው አንድ እንደገና ላይኖቹ ደግሞ ሶሊድ ላይን ናቸው ስለዚህ ኦር ኢኳሊቲ ያለበት ነው ማለት ነው ኢንኢኳሊቲው ማለት ነው በጣም አሪፍ አሁን እዚህ ጋር ሪሌሽናችን ምንድነው የሚሆነው y less than or equal to x ነው የሚሆነው እና x less than or equal to 4 y less than or equal to x ለምን አለን ከተባለ በኦሪጂን ያለፈው ይሄኛው ማለት ነው ይሄኛው ግራፍ ያለፈው በኦሪጂኑ ነው ያ ማለት x ኢንተርሴፕቱ 0 ነው y ኢንተርሴፕቱ 0 ነው ሁለተኛ ሼድ የተደረገው ደግሞ ወዴት ነው ወደ ታች ነው ወይ ደግሞ ወደ ራይት ሳይድ አይደለ ሶ ሌዛን ነው ሶሊድ ላይን ስለሆነ ደግሞ ኦር ኢኳል ቱ አለበት ማለት ነው ሶ y ሌዛን ኦር ኢኳል ቱ x ነው x ሌዛን ኦር ኢኳል ቱ 4 ያልነው ደግሞ እቺ ላይን እቺ ብናያት ቨርቲካል ላይን ነች at x እኩል ይሆናል 4 ላይ ነው እንዳለ ቨርቲካሊ ድሮው የተደረገው ማለት ነው ስለዚህ ድሮው ሲደረግ x 4 ላይ ብቻ ነው እንደገና ደግሞ ላይኑ ሶሊድ ነው ስለዚህ less than or equal to መሆኑ ግልጽ ነው so x less than or equal to 4 ሆነ ማለት ነው so ዶሜን ስንፈልግ ዶሜናችን x less than or equal to 4 ነው xን ከአራት ጀምሮ ወደ ታች ማለት ነው እንዳለ ኔጌቲቮቹን የሚያጠቃልል ነው ያለን አይደል ዶሜናችን ሬንጃችን ደግሞ y less than or equal to 4 እሺ ኤክሰርሳይዝ 1.7 ደግሞ እንየው አሁን እዚህ ጋር ምንድነው a y greater than x plus 2 እና y less than minus x የሚባሉ ሁለት ኢንኢኳሊቲዎች ተሰጥተውናል ሶ ምንድነው የምናደርገው አሁን ሁለት ጊዜ x እና y ኢንተርሴፕት እንፈልጋለን y እኩል ይሆናል x plus 2 እና y እኩል ይሆናል minus x ሁለቱ ኢንኢኳሊቲዎች ወደ ኢኳሊቲ ቀይረን የነዚህ x እና y ኢንተርሴፕትን እንፈልጋለን በጣም አሪፍ x ኢንተርሴፕት ስንፈልግ ምን እናደርጋለን y 0 በy ቦታ አሁን 0 ልተካ ነው ማለት ነው ስለዚህ y እኩል ይሆናል x plus 2 የነበረው 0 እኩል ይሆናል x plus 2 ይሆናል ማለት ነው ስለዚህ እዚህ ጋር ምንድነው x ኢንተርሴፕታችን ኔጌቲቭ 2 ነው ማለት ነው አንድ x ኢንተርሴፕትን አገኘን እዚህ ጋር ደግሞ y ኢንተርሴፕት ለመፈለግ በx ቦታ ምን ማድረግ ነው 0 መተካት ስለዚህ y እኩል ይሆናል x plus 2 የነበረው 0 plus 2 ይሆንና y እኩል ይሆናል 2 ነው ሶ y ኢንተርሴፕታችን ደግሞ 2 ነው ማለት ነው ቀጣይ ያለው ኢንኢኳሊቲ ደግሞ xy ኢንተርሴፕት ውስጥ እንፈልግለት x ኢንተርሴፕት እንደለመድነው y 0 መተካት y እኩል ይሆናል -x የነበረው 0 እኩል ይሆናል -x ሶ ያው x 0 ነው ማለት ነው x ኢንተርሴፕታችን 0 ነው ኦኬ እዚህ ጋር ደግሞ y እኩል ይሆናል -x ነው ስለዚህ በx ቦታ ነው 0 ምንተካው ስለዚህ ምን ይሆናል y ኢንተርሴፕታችንም ሴም ቲንግ 0 ነው ማለት ነው አሁን የሁለቱም x እና y ኢንተርሴፕቶችን ካገኘን ግራፋችንን መስራት እንችላለን ማለት ነው እዚህ ጋር x y ኮኦርዲኔት ፕሌን አለን ኦኬ ስለዚህ የመጀመሪያው ኢንኢኳሊቲ እዚህ ጋር ያለው ኢንኢኳሊቲ x እና y ኢንተርሴፕቱን አግኝተናል ስለዚህ ግራፋችን በ-2 እና በ2 ነክቶ የሚያልፍ ሶሊድ ላይን ይኖረናል ማለት ነው ኦኬ ላይናችን ሶሊድ የሆነበት ምክንያት ኦር ኢኳል ቱ ስላለበት ነው ሶ አሁን ምንድነው ወደ ሌፍት ሳይድ ነው ወይስ ወደ ራይት ሳይድ ነው ይሄ ነገር ሼድ የምናደርገው የመልሳችን ፓርት የትኛው ነው የሚለውን ለማወቅ የሆነ ቦታ ላይ የሆነ ፖይንት ወስደን ቼክ ማድረግ ነው እዚህ ጋር እስኪ እንውሰድ ይሄ ማለት 1.2 ነው ስለዚህ የተሰጠን ኢንኢኳሊቲ ደግሞ y greater than or equal to x plus 2 ስለዚህ በx ቦታ 1 በy ቦታ ደግሞ 2ን እየተካን ይሄ ነገር እውነት ወይስ ውሸት የሚለውን እናረጋግጣለን ማለት ነው 2 greater than or equal to 2 ነው or equal to 3 false ስለዚህ ከዚህኛው ሶሊድ ላይን ወደ ራይት ሳይድ ያለውን ፓርት የመልሳችን አካል አይደለም ሼድ የምናደርገው ወደ ሌፍት ሳይድ ነው ማለት ነው ነገር ግን ለማረጋገጥ ያህል እስኪ ከሌፍት ሳይድም አንድ ፖይንት እንውሰድ -1.2 አይደለ አሁንም ኢንኢኳሊቲው ላይ ወስደን እውነት መሆኑንና ለመሆኑን እናረጋግጠው ስለዚህ በy ቦታ 2 በx ቦታ ደግሞ -1 ስንተካ 2 greater than or equal to 1 ትሩ ነው ይሄ ነገር ልክ ነው መልሳችን ስለዚህ ሼድ የምናደርገው ልክ እንደዚህ ነው ማለት ነው ይሄ ፓርት ነው መልሱ ነው ወደ ሁለተኛው ኢንኢኳሊቲ ስንሄድ ደግሞ y less than -x ያለው ማለት ነው ይሄ ኢንኢኳሊቲ በኦሪጂን የሚያልፍ አይደለ
ብሮክን የሆነ ላይን ነው ማለት ነው። ላይናችን ይህን ነው የሚመስለው። ሼድ የምናደርገው ወዴት በኩል ነው የሚለው ለማወቅ ምን ማድረግ ይጠበቅብናል? ቴስት እናድርግ። እሺ ከላይናችን ወደ ላይ በኩል ይሄኛው ፖይንት ወሰድን 2,-1 ቼክ እናድርገው። y ሌዛን -x ነው። ሶ በy ቦታ -1 በx ቦታ ደግሞ 2ን በመተካት ቼክ እናደርጋለን ማለት ነው። ሶ ምን ይሆናል? -1 ሌዛን -2 ይሆናል ማለት ነው። -1 ሌዛን -2 ነው እንዴ? በኔጌቲቭ ጊዜ እኮ ትንሽ ቁጥር ትልቅ ነው። ፎልስ። ኦኬ እስኪ እዚህ ፖይንት ላይ ደግሞ እንውሰድ 0, -2 አይደል? ቼክ እናድርገው። y ሌዛን -x ነው። ስለዚህ -2 ሌዛን 0 ማለት ነው። ኦልራይት -2 ሌዛን 0 አይደል? ኦኬ ኔጌቲቭ 0 ነው። ትሩ ነው። ስለዚህ ይሄኛው 0 ስለሆነ ሼድ የምናደርገው ወደዚህ ፓርት ነው ማለት ነው። ስለዚህ ሁለቱ ኢኒኳሊቲዎችን ወደ የመልሳቸውን ሼድ ካደረግን የሁለቱ ኢኒኳሊቲ የጋራ የሆነው ፖይንት ነው እኛ ቶታሊ መልሳችን ልክ ነው። ሶ የኛ መልስ ሁለቱ የተገናኙበት ፓርት እቺ ፓርት ነው። ይሄ ነው መልሳችን ማለት ነው። ቶታሊ ግራፋችን መጨረሻ ሼድ የምናደርጋት እቺ ፓርት ነች። ለምን ካያችኋት ይሄው ሁለቱም ኢኒኳሊቲዎች የተገናኙበት ፓርት ስለሆነ ይሄኛውን ሼድ እናደርገዋለን ማለት ነው። ሶ መልሳችን ቢጋ ስንመጣ ደግሞ x greater than or equal to 2 እና y less than -x የሚባሉ ሁለት ኢኒኳሊቲ ተሰጥቶናል። ሶ እዚህኛው it has x intercept only ለምን x greater than or equal to 2 ነው የተባልነው። ስለዚህ ቨርቲካሊ ሁለትን x2 ላይ ቨርቲካሊ ድሮው የምናደርገው ሶሊድ ላይ ነው የሚኖረን ማለት ነው። ይሄኛው ደግሞ y -x ነው አይደለ? ወደ ኢኳሊቲ ስንቀይረው x እና y ኢንተርሴፕቱን እንፈልጋለን ማለት ነው። ስለዚህ y ኢኩዋል -x ስለዚህ x ኢንተርሴፕት ለመፈለግ y 0 ማድረግ ነው። ሶ x ኢንተርሴፕታችን 0 ነው ማለት ነው። ኔክስት ደግሞ y ኢንተርሴፕት ለመፈለግ በx ቦታ 0 መተካት ነው። አሁንም y ኢንተርሴፕታችን 0 ነው ማለት ነው። ስለዚህ አሁን ቀጥታ ግራፋችን መስራት እንችላለን። ኦኬ here we have xy coordinate plane አለን እዚህ ጋር። ስለዚህ ምን ማድረግ ይቻላል? xy coordinate planeአችንን ካስቀመጥን በኋላ x greater than or equal to 2 ማለት x 2 ላይ ልክ እንደዚህ ቨርቲካሊ ድሮው የሚደረግ ሶሊድ ላይ ነው የሚኖረው። ከዛም በኋላ ደግሞ greater than or equal to ስለሆነ greater than ከሁለት የበለጠ ሁለትን የሚያጠቃልል ከሁለት ደግሞ የበለጠ ማለት ወደዚህ ነው ማለት ነው። በጣም አሪፍ። ሌላኛው ደግሞ y less than -x ነው። ስለዚህ እንደዚህ በኦሪጂን የሚያልፍ ብሮክን የሆነ ላይን ነው። ለምንድን ነው ብሮክን የሆነው? ሌስ ዛን ብቻ ስለሆነ። ሼድ ማድረግ የምንችለው ከዚህ ብሮክን ላይን ወደ ላይ ወይስ ወደ ታች የሚለው ደግሞ ቼክ ለማድረግ ሳምዌር የሆነ ፖይንት ወስደን በኢንኢኳሊቲውን በመተካት እውነትን ያመጣልን እንፈልጋለን። እዚህ ፓርት ያ ማለት ከብሮክን ላይን ወደ ላይ የሆነ ፖይንት ነው የወሰድኩት። እዚህ ጋር 0,1 ነው የወሰድኩት። ይሄኛው እስኪ ተከተን ቼክ እናድርግ። y less than -x አይደል የሚለው። ስለዚህ 1 less than -0 ያ ማለት 1 less than 0 ማለት ነው። ነገር ፎልስ። ስለዚህ ኦብቪየስሊ ከብሮክን ላይኑ ወደ ላይ ሼድ ማድረግ አንችልም። ወደ ታች ነው ማለት ነው የሚመስላችሁ አካል። ግን ቼክ ለማድረግ እስኪ ከብሮክን ላይኑ ወደ ታች በኩል ያሉት ፓርት ደግሞ እስኪ አንድ ፖይንት እንችል -1,0 አይደል? ይሄ ፖይንት ቼክ እናድርግ። 0 less than -1 ያ ማለት 0 less than 1 አይደል? ትሩ። ስለዚህ እኛ ሼድ የምናደርገው ወደዚህ ነው ማለት ነው። በጣም ወደ ሁለቱ ኢኒኳሊቲዎችን ግራፋቸው የሚመስል ከሆነ አሁን ግን የሁለት ኢኒኳሊቲ ጥምር ስለሆነ ሁለቱ ኢኒኳሊቲዎችን የተገናኙበት ፓርት የትኛው ነው ካለን ይሄው ኤች ፓርት ነች አይደል? ይሄው ቀዩም ሰማያዊው አራው የተገናኙበት ሁለቱም የተደራረቡት እዚች ፓርት ናቸው። ሶ የመጨረሻኛ ሼድ የምናደርገው ይሄ ፓርት ነው ማለት ነው። ሶ ይሄ ፓርት ሼድ እናደርገዋለን። ለምን? የጋራቸው ስለሆነ። እሺ ሲ ላይ ደግሞ ስንመጣ y less than -x -2 እና y less than or equal to -2 የሚባሉ ሁለት ኢኒኳሊቲዎች አለን። ሶ xy ኢንተርሴፕታችን እንፈልጋለን። ስለዚህ y -x -2 የሚለውን y ኢንተርሴፕት x ኢንተርሴፕት ለመፈለግ y 0 እናደርጋለን። -x -2 -x ወደ ሌፍት ሲሄድ ፖዚቲቭ ይሆናል። ሶ x -2 ነው ማለት ነው።
ስለዚህ x ኢንተርሴፕታችንን at -2 ነው ማለት ነው። y ኢንተርሴፕታችንን ስንፈልግ ደግሞ y ኢኩዋል -2 አለን። x ቦታ 0 ስንተካ y ኢንተርሴፕታችን ልክ እንደዚህ -2 ይሆናል ማለት ነው። በጣም አሪፍ። እዚህ ጋር ስንመጣ ደግሞ it has y ኢንተርሴፕት only ነው። y less than or equal to -2 ነው የተባልነው። ስለዚህ y at -2 ላይ less than or equal to ስለሚል ደግሞ ሶሊድ የሆነ ላይን ነው የሚኖረን ማለት ነው። ስለዚህ x ኢንተርሴፕት ነው። በጣም አሪፍ። እዚህ ጋር ምንድነው xy ኮኦርዲኔት ይገኛለን እዚህ ጋር ማስቀመጥ እንችላለን። ስለዚህ y less than -2 ማለት y -2 ላይ ሶሊድ የሆነ ላይን ነው። ለምን ኦር ኢኳል ቱ ስላለው። ስለዚህ ግራፋችን እችን -2 ያካትታታል። ሶሊድ ነው ግን less than ነው ወደ ታች ነው። ስለዚህ ነው ማለት ሼድ የምናደርገው ይሄንን ነው። ሁለተኛው ኢንኢኳሊቲያችን ደግሞ y less than -x -2 ነው። x እና y ኢንተርሴፕቱ ፈልገንለታል። ስለዚህ እነዚህ ሁለት ኢንተርሴፕቶችን እንደዚህ የሚያልፍ ብሮክን ላይን ነው ያለን። ለምን less than ብቻ ስለሆነ። ወዴት ሼድ ማድረግ እንደምንችል ለማረጋገጥ አሁንም ከዚህ ብሮክን ላይን ወደ ላይ በኩል ወይም ወደ ታች በኩል ወስደን ደስ ያለን አንድ ፖይንት መተካትና ቼክ ማድረግ ብቻ በቂ ነው። እዚህ ጋር የወሰድኩት ፖይንት -1, -1 እስኪ እውነት ያመጣልኛል። y less than -x -2 በሚለው ኢንኢኳሊቲ በx ቦታ -1 በy ቦታ -1 መተካት እንተካ። -1 less than -1 ፎልስ። ከዚህ ብሮክን ላይን ወደ ላይ በኩል ሼድ ማድረግ አልችልም ማለት ነው። መልሳችን ወደ ታች እንደሆነ ግልጽ ነው። ግን ቼክ ለማድረግ እስኪ ከታች በኩል ደግሞ -1, -2 ነው ፖይንት ምን ብለን እንሞክረው። አንድ ፖይንት ወስዶ መሞከር ነው። y less than -x -2 ነው። -2 less than -1 -2 ስለዚህ ፕላስ ይሆናል። የመጀመሪያው -(-) ሲሆን ፖዚቲቭ ነው ፕላስ ነው። 1 -2 ኔጌቲቭ ይሆናል ማለት ነው። -2 less than -1 yes በኔጌቲቭ ጊዜ ትልቅ ማግኒቲዩድ ያለው ትንሽዬ ነው ማለት ሁለት ዳስ ስለሆነ ማለት ነው። ስለዚህ አሁን ሼድ የምናደርገው እንደዚህ ነው። የሁለቱ ኢንኢኳሊቲዎች የየራሳቸው ግራፍ እንደዚህ ከሆነ ነገር ግን ሁለቱ የተገናኙበት ፓርት የትኛው ነው? የሁለቱ ኢንኢኳሊቲ ጥምር እኛ ሼድ የምናደርገው ፓርት ሁለቱ የተገናኙበት ፓርት አያችኋል? ፓርት ስለዚህ ቶታሊ መልሳችን ይሄንን ይሆናል ማለት ነው። ናምበር 2 ላይ ደግሞ from the given relation graph ዶሜን እና ሬንጅ ፈልጉ ነው። አሁን ደግሞ ግራፉ ተሰጥቶናል። እዚህ ጋር xy ኮኦርዲኔት ላይ ያለን እንደዚህ አይነት ግራፍ ነው የተሰጠው። ኦሬዲ ግራፋችን ተሰጥቷል። ዶሜን እና ሬንጅ ለመፈለግ ይሄ ፖይንት -1 ነው አይደለ? ክሮስ ያደረጉ x ኢንተርሴፕቱ -1 ነው። ስለዚህ at -1,0 ነው። xን -1 ነች y ግን 0 ነች። እቺ ፖይንት ብቻ አይደል? ለምን እዚች ፖይንት ነው ነክቶ ያለፈው ክሮስ አድርጎ ያለፈው ማለት ነው። በጣም አሪፍ። ሌላ እዚህ ጋር ደግሞ y ን የነካበት ፖይንት ነው ደግሞ ምንድነው 0,1 x 0 ነው y ግን 1 ነው። ስለዚህ x ኢንተርሴፕቱ -1 ነው y ኢንተርሴፕቱ ደግሞ 1 ነው ማለት ነው። እነዚህ ፖይንቶችን በደንብ ያስፈልጉናል። ለምን ኢኩዌሽን ኦፍ ላይኑ ለማግኘት ነው። በጣም ጥሩ። ስለዚህ እዚህ ጋር 0,1 እና -1,0 ሁለቱ እስኪ የመጀመሪያው x1 y1 ብለን ስያሜ እንስጠው። x, y አይደል? የሁለተኛው ደግሞ x2, y2 በለው። ስለዚህ ሁለት ፖይንት ካለን ሁለት የተሰጠን ፖይንት ተጠቅመን ደግሞ ኢኩዌሽን ኦፍ ላይን የምናገኝበት ፎርሙላ አለ። ኦብቪየስ የሆነ የታወቀ ፎርሙላ አለ። ኢኩዌሽን ኦፍ ላይናችን ምንድነው? y minus y1 over x minus x1 እኩል ይሆናል y2 minus y1 over x2 minus x1። ይህ ኢኩዌሽን ኦፍ ላይን ነው፣ ፎርሙላ ነው። ሁሉ ጊዜ ሁለት ፖይንቶች ተሰጥቷችሁ ኢኩዌሽን ኦፍ ላይን ፈልጉ ከተባላችሁ ፈልገን የምናገኝበት ኢኩዌሽን ኦፍ ላይናችን። አሁን y1 እና x1 አለን፣ x2 እና y2 አለን። መተካት እንችላለን ማለት ነው። ስለዚህ y minus 1 y1አችን ምን ስለሆነ 1 ነች አይደል? y1 አንድ ነች። ስለዚህ በy1 ቦታ አንድ ተካው። x minus x1 በሚለው ደግሞ x1 ምንድነው 0 አይደል? x minus 0 እኩል ይሆናል
y2 0 ነው y1 1 ነው ሶ y2 y1 የነበረው 0 1 ማለት አሁን ደግሞ ኦቨር x2 x1 አይደል x2 1 ነው x1 0 ነው ስለዚህ ኦቨር -1 -0 ተካልቀው ምንም አላደረግንም ሌላ ነገር በጣም አሪፍ ስለዚህ y -1 ኦቨር x -0 ያው x -0 x ነው የሚሆነው እኩል ይሆናል 0 -1 -1 -1 -0 -1 ነው እንደዚህ ነው ከዚህ በኋላ ክሪስ ክሮስ ነው የምናደርገው ሶ ምን ይሆናል -1 በቅንፍ y -1 እኩል ይሆናል -1 ታይምስ x ይሆናል ሶ እቺ -1 ዲስትሪቢዩት ስናደርጋት -y +1 -1 የነበረችው ውስጥ ቅንፍ ውስጥ የነበረችው ፕላስ ታደርገዋለች ማለት ነው ማይነስ ሲባዛ ማይነስ ፖዚቲቭ ስለሆነ እኩል ይሆናል -x ማለት ነው ምን ማድረግ ነው አሁን -y +1 እኩል ይሆናል -x አለን ሶ y እኩል ይሆናል x +1 ማለት ነው እቺ ላይን እቺ ማለት y እኩል ይሆናል x +1 ነች ይሄ ኢኩዌሽን ኦፍ ላይን ነው ሶ ኢኳሊቲ ስለሆነ ለምን ወደ ላይ ሼር ተደርጓል ስለዚህ ይሄኛው ሼር የተደረገው አፓርት ስለሆነ ሶ ይሄ ኢኩዌሽናችን y greater than or equal to x +1 ነው ማለት ነው or equal to ለምንድን ያደረግነው ላይኑ ሶሊድ ስለሆነ ማለት ነው በጣም አሪፍ ይሄኛው ፖይንት ስንወስድ ደግሞ ምንድነው x greater than or equal to 2 ነው ቨርቲካሊ at x equal to 2 ነው ድሮ የተደረገው ሶሊድ ስለሆነ ደግሞ or equal to እንዳለው ግልጽ ነው እንደገና ደግሞ ሼድ የተደረገው ደግሞ ወደ ግሬተር ዛኑ ነው ስለዚህ ግሬተር ዛኑ ሆኖ ግልጽ ነው ስለዚህ or equal to 2 ነው ስለዚህ አሁን ሁለቱ ኢኳሊቲዎችን እንደዚህ ያገኘን ማለት ነው ኦኬ በጣም አሪፍ ከዚህ በኋላ ዶሜን ለመፈለግ ሁለቱ ኢንኢኳሊቲዎች ሰርሴት የተደረጉባት ፖይንት እቺ ፖይንት ነች አይደል እቺ ፖይንት ምንድን ነው 2.3 አይደል እዚች ፖይንት ሆነን ወደ x ስንወርድ 2 ነው የምናገኘው ወደ y ስንሄድ ደግሞ 3 ነው የምናገኘው at 2.3 ነው እርስ በርሳቸው ኢንተርሴክት የተደራረጉት ነው እንደዛ ከሆነ ዶሜናችን x greater than or equal to 2 ነው የxን ቫልዩ 2 እና ከዛ በላይ ነው የሚያገኘው ከሁለት ቁጥር ጀምረን ወደ ሌፍት እና 1 0 ኔጌቲቮቹ እንዳለ x አያገኘው ሬንጅ ማለት ደግሞ የy ቫልዩ ነው አይደል y ደግሞ greater than or equal to 3 ነው ማለት ቨርቲካሊ y 3 ያገኛታል 3 እና ከዛ በላይ ነው ሊያገኘው የሚችለው ወደ ታች መውረድ አይችልም ቶሎ እና ሬንጃችን ይሄንን ይመስላል ማለት ነው የአስረኛ ክፍል ማትስ ምዕራፍ 1 የሁለተኛው ክፍል ቪዲዮ ይመስል ነበር ቻናላችንን ሰብስክራይብ ማድረጋችሁ ሼር ማድረጋችሁን አትርሱ በቀጣይ በሌላ ቪዲዮ እስክንገናኝ